አመሰግናለሁ። ስሜ ኢንጂነር ማሞ ዋሬ ይባላለሁ። የቡርጂ ዞን የሶያማ ከተማ አስተዳደር የመንግስት ዋና ተጠሪ ነኝ። ያው ኦሬዲ የፓርቲ ጽህፈት ቤት ኃላፊ ማለት ነው። የዛሬ ጉብኝትን በተመለከተ በዋናነት በሀገር አቀፍ ደረጃ እየተሰጠ ያለው ስልጠና አለ። በተለይ በመደመር መንግስት እይታ የዘርፎች እምርታ በሚል መሪ ቃል ያው አጠቃላይ በሀገር አቀፍ ደረጃ ስልጠናዎች እየተሰጡ ያሉበት ሁኔታዎች አሉ። ያን ስልጠና መነሻ በማድረግ ሁለተኛ ዙር ላይ ያው አጠቃላይ የዞኑ አስተባባሪዎች በደቡብ ኢትዮጵያ ክልል የአስተዳደር ማዕከል የወደነችው ሶዶ ማዕከል ሄደን ያው ኦሬዲ ስልጠና ወዘን የተመለስንበት አግባብ አለ። ያን መነሻ በማድረግ ደግሞ እንደ ዞናችን አጠቃላይ ያለውን አመራር በሶስተኛ ዙር በተለይ በአራቱ ዋና ዘርፎች ላይ ስልጠና የሰጠንበት አግባብ አለ። ከዛ ውስጥ የመጀመሪያው የግብርና እና ገጠር ልማት ትራንስፎርሜሽን በመደመር መንግስት እይታ በሚል ኦሬዲ ያው ስልጠና የሰጠንበት አግባብ አለ። ሁለተኛው ደግሞ በኢንዱስትሪ ዘርፍ፣ ሶስተኛው ደግሞ በከተማ ልማት ዘርፍ እና አራተኛው ደግሞ በቱሪዝም ዘርፍ ላይ አጠቃላይ ያው ለሰልጣኞች ሀገር አቀፋዊ የሆነ ስልጠና የሰጠንበት አግባብ አለ። ከዛ መነሻ ደግሞ የመጀመሪያ ርዕሳችንም የነበረው የግብርናና የገጠር ልማት ትራንስፎርሜሽን በመደመር መንግስት እይታ በሚል ኖርማሊ አጠቃላይ ለሰልጣኞች ያው ስልጠና የሰጠንበት አግባብ አለ። አላማውም በተለይ አሁን ባለችው ስታተስ እንደ ሀገርም ካለው ከምርታማነት ችግር ህብረተሰቡን ለማላቀቅ ብቻ አይደለም፣ እንደ ኢትዮጵያ ደግሞ የምግብ ሉዓላዊነትም ጭምር ለማረጋገጥ ግብርናውን ደግሞ ትራንስፎርም ማድረግ አለብን። ግብርናውን ደግሞ ትራንስፎርም የምናደርገው ምርታማነቱን በመጨመር ነው። በተለይ አርሶ አደሮች አጠቃላይ እንደ ሀገሪቱ 25% ምርታማነትን አምርቶ ለገበያ ማቅረብ የሚጀምሩበት ስርዓት ላይ የሚንገባ ከሆነ ኦሬዲ ትራንስፎርሜሽን የግብርና ትራንስፎርሜሽን ጀምሯል የሚል ነገር ነው የሚያስቀምጠውና ግን አጠቃላይ ደግሞ ከሚያመርተው ምርት 75%ን ደግሞ ለገበያ ማቅረብ ሲጀምሩ የግብርና ትራንስፎርሜሽን ተረጋግጧል በሚል እሳቤ አጠቃላይ ለሰልጣኞችም ስልጠና ሰጥተን ይሄን ደግሞ እውን ለማድረግ እንደኛ አካባቢ ምንድነው ያለን አቅም በሚለው መነሻ ኖርማሊ ያው በቲዮሪ ደረጃ ስልጠና ስንሰጥ የነበረውን ደግሞ በተግባር ወደ መሬት ወርደን አሁን ባለው ሁኔታ ያው ጉብኝት ያደረግን አንበት ሁኔታዎች አሉና ከዛ ከጉብኝቱ መነሻ ዛሬ ያው ያየን ያለነው አጠቃላይ ያው በሰገን መሬት ላይ እየለሙ ያሉ በክላስተር እየለሙ ያሉ የበቆሎ ማሳ የሽንኩርት እና ደግሞ ይሄ የሚታየው ደግሞ የሙዝ ክላስተር በሚል በአቶ መሐመድ ወሌ ማሳ ላይ ያው በአካል ተገኝተን አሁን ባለው ስታተስ ጉብኝት ያደረግን አንበት ሁኔታዎች አሉና ከዛ ውስጥ እንደሚታዩትም እውነት ይሄ ሙዝ አይታችሁ ከሆነ ቡርጂ ላይ እንደዚህ አይነት ሙዝ ይገኛል ብሎ የሚያስብ አለ ብዬ አላስብም። ምክንያቱም የሙዝ ክላስተር ቢባል ኖርማሊ እንደ ሀገር የሚታወቀው አርባ ምንጭ ነው እና ሌሎች አካባቢ ነው። ስለዚህ እንደሚታዩት ይሄ የሙዝ ዘለላ እውነት አይታቸዋል። ይሄ ብቻ አይደለም ሌሎቹም እንዳለ ነው። ስለዚህ በክላስተር በቡርጂ ደረጃ እየለማ ያለ ሰገን ላይ እየለማ ያለ በተለይ የግብርናውን ትራንስፎርሜሽን እውን ለማድረግ በአርሶ አደርም በባለ ሀብቶችም በኢንቨስተሮችም አጠቃላይ በግለሰብ ደረጃ እየተሰራ ያለ ልማት እንደሆነ እውን ያው በአይናችን የምናረጋግጥበት ሁኔታ ነው የሚፈጠረውና ይሄ ደግሞ እንዳያችሁትም በዋናነት ይሄን ደግሞ አመራሩ ጉብኝት አድርጎ በተሻለ መልኩ ቁጭት ፈጥሮ ይሄን ደግሞ ማስፋት አለብን ነው አላማችን። ይሄን ማስፋት አለብን። ሰገን ላይ የተጀመሩ ልማቶች አሉ። ሌላ አካባቢም ደግሞ ቡድን ሁለት ያው ያዩ በተለይ የጤፍ ክላስተር ያሉበት የስንዴ ክላስተርን በዛ ልክ ጉብኝት ተደረገ ያለበት ሁኔታዎች አሉ። አሁን ባለው ስታተስ እንደኛ እንደ ቡርጂ የቡራ ቡርጂ ቦለቄ ኦሬዲ በክላስተር ተዘርቶ አሁን ወደ ምርቱ ወደ መሰብሰብ ተገብቶ እየተሰበሰበ ያለበት ሁኔታዎች አሉ። ያንን ደግሞ ጉብኝት ያደርጉን አሉት። ስለዚህ እንደ ቡርጂ ስነ ምህዳሩ የማያበቅለው አትክልት ወይም ዘር የለም ምሎን ነገር በተግባር በአይን ያየን ያለበትና ምርታማነቱን ደግሞ በዛ ልክ እየተረጋገጠ ያለበት ሁኔታዎች ናለውና ይሄን የምናስቀጥል ከሆነ እውነት የቡርጂ ትንሳኤ በጣም ቅርብ ነው። እንደ ኢትዮጵያ የኢትዮጵያ ትንሳኤ ቅርብ ነው እንደሚባለውም የቡርጂ ትንሳኤ በጣም ቅርብ ነው በሚል ነው ወዘውና አጠቃላይ ያው ከስልጠና መነሻ እየተደረገ ያለው ጉብኝቶች ይሄ ነው የሚመስለው ምን ነገር ነው አለኝና አመሰግናለሁ። አሚዳ ደም ባላለው የከተማ አስተዳደር የሴቶች ኪምፕ ጽህፈት ቤት ኃላፊ ነኝ። የዛሬው ጉብኝት በአራቱ በተከታታይ ያደረግነው የስልጣን አለ እሱን በተመለከተ በመጨረሻ ከቱሪዝሙ በኋላ ያለውን ነገር እንደ አካባቢያችን መተን እየጎበኛን ነው። ውጤቱ መሬት ላይ ከወረደ እንዴት ይሆናል ምለውንም ትምርቱን ለመውሰድ አክል በተግባር ያለውን እያየን ሆናል። ልማት ትሩፋትንም ጨምሮ እየጎበኘ ነው።
ጥሩ ከከላለ ጀምረው እስካሁን እስከ መጨረሻ ሙዙ ድረስ ያለው ጉብኝት ላይ እንደ ሴት መናገር መፈልገው እስካሁን ያየን ያለው ነገር ውስጥ የሴቶች ተሳትፎ የለም። እኛም መስራት እንደምንችልና ተሳትፏችንን በተመሳሳዩ እኛም ሴቶች የሆነ ቦታ ወስደን ልምዱን ከነሱ ወስደን መስራት አለብን የሚለውን መልእክት ነው ማስተላለፍ ፈልገው። በተለይ በዚህ ባለን መሬት ላይ የሴቶች ተሳትፎ ጭራሽ ስለሌለ ቀጣይ ሁላችንም ሴቶች ምተን ጎብኝተን ወደ ተግባር መቀየር ስራ ብንሰራ